ሟርት በእኔ ላይ አይሰራም። ጌታ ሁልጊዜ ደግሞ ከኔ ጋር ነው። በኢትዮጵያ የፊልም ኢንዱስትሪ በትወና ብቃቷ በብዙዎቻችን ልብ ውስጥ ትልቅ ቦታ ያላት ተዋናይት ሰገን ይፍጠር በተለይ ደግሞ ጌታን ከተቀበለች በኋላ በተለያዩ ማህበራዊ ሚዲያዎች ላይ የተለያዩ መንፈሳዊ ሀሳቦችን በማጋራት ብዙዎች የወንጌልን እውነት እንዲሰሙ በመመስከር ላይ የምትገኝ እህታችን ናት። ታዲያ ከቅርብ ጊዜ ወዲህ ግን የተለያዩ አላስፈላጊ ስድቦችን እያስተናገደች ቆይታለች። ከዓለማዊ ሕይወት ወጥታ ወደ መንፈሳዊ ሕይወት የተጠጋችው አርቲስት ሰገን ይፍጠር ከሰሞኑ ግን የስድብ ውርጅብኝ እየገጠማትና በተለይም በቲክቶክ እና በፌስቡክ ገጾች ላይ የሚደርስባት ማሸማቀቅ ከባድ በመሆኑ በተለይ ደግሞ ባሳየችው ከፍተኛ የሰውነት መቀነስ ወይም ክብደት መቀነስ ምክንያት በርካታ ሰዎች ምነው ከሳች ታማ ነው ወይስ በምን ምክንያት ነው እያሉ አንዳንዶች ደግሞ ጉዳዩን ከእምነት መቀየር ጋርም እያያያዙት በፊት በነበርሽበት እምነት ይሻልሽ ነበር የሚል እጅግ አጸያፊና እሷን ለማሸማቀቅ ልክ ያልሆኑ ስድቦችን እያስተናገደች ቆይታ አሁን ግን ምላሽን ለመስጠት ተገዳለች። በተለይ ከሰውነቷ መቀነስ ጋር ተያይዞ ለደረሰባት አጸያፊ ስድቦች ጉዳዩን ዝም ብላ ለማለፍ ያልፈለገችው አርቲስት ሰገን ይፍጠር በመጨረሻም በራሷ አንደበት እውነቱን ግልጽ በማድረግ ለወሬኞችና ለሟርተኞች አፍ የሚያስይዝ ድንቅ ምላሽን ሰጥታለች። ፈልጌ ፈቅጄና አመኜበት ነው የከሳሁት፣ ለዚህም ደግሞ እግዚአብሔር ይመስገን የሚል ምላሽ በቪዲዮ ጭምር በመምጣት ምላሽን ሰጥታለች። ሰገን ይፍጠር ስለ ሰውነት መቀነሷ ስትናገር ነገሩ አንዳንዶች እንደሚሉት ተራ ወይም በህመም የመጣ አይደለም፣ በከፍተኛ ጥረትና ቁርጠኝነት የተገኘ ውጤት መሆኑን አብራርታለች። ዛሬ እንደምታዩኝ በዚህ ሰውነት ላይ ያመጣሁት የሰውነት መቀነስ እግዚአብሔር ያደረገልኝ ነው። ምክንያቱም የምፈልገው የነበረው ነውና ፈቅጄም ነው የከሳሁት፣ አመኜበትንም ነው የቀነስኩት። ምንም አይነት የጤና እክል ሳይኖርብኝ በስፖርትና በምግብ ነው ዛሬ የምፈልገው ኪሎ ላይ የደረስኩት፣ እግዚአብሔር ይመስገን ስትል በልበ ሙሉነት ተናግራለች። አንገቴን የምደፋ ሰው አይደለሁም። በማህበራዊ ሚዲያ ላይ የሚሰነዘሩ አሉታዊ ኮሜንቶችና ስድቦች ሰዎችን ለማሸማቀቅ ታስበው የሚደረጉ ቢሆንም እሷ ግን ለእንደዚህ አይነት ነገሮች እጅ የማትሰጥ ጠንካራ ሴት መሆኗን ተናግራለች። የሟርተኞችም ሀሳብ አልተሳካላችሁም፣ ሟርት በኔ ላይ አይሰራም ብላለች። እስቲ ቪዲዮን ተመልክተን እንመለስ። ሰላም፣ እንዴት ናችሁ? ሰገን ነኝ። ዛሬ በፊት ለፊታችሁ የመጣሁት ስለ አንድ ነገር ለመናገር ነው። በመጀመሪያ ግን ወደ ጉዳይ ከመግባቴ በፊት ስለ አንድ ነገር መናገር ፈልጋለሁ። እሱ ምንድን ነው? ሰዎች በህይወት ስንኖር ስለሚመለከተንና ስለሚያገባን ነገር ብቻ ብናወራ መልካም ነው ብዬ ከማያስቡ ሰዎች ውስጥ አንዷ ነኝ። ለምሳሌ ስለ ራሴ ስናገር እኔ ስለሚመለከተኝና ስለሚያገባኝ ነገር ብቻ ማውራትና መስማት ነው የምፈልገው። በማይመለከተኝ ጉዳይ ላይ ብዙም መዘባረቅም መስማትም መወድ ሰው አይደለሁኝም። እና ምንድነው ወደ ዋናው ፖይንት ስገባላችሁ፣ ከቅርብ ጊዜ ወዲህ ብዙ በኮሜንት ሴክሽኖች ላይ ስለኔ የተሳሳተ አመለካከትና ግምቶች እንዲሁም ደግሞ አላስፈላጊ የሆኑ ኮሜንቶችን ሳስተናግድ ቆይቻለሁ። ነገር ግን ዛሬ ላይ ሳስበው በዚህ ጉዳይ ላይ መልስ መስጠት አለብኝ፣ ከኔ ቢሰሙት መልካም ነው ብዬ በማሰብ ነው ዛሬ በፊት ለፊታችሁ የመጣሁት። እሱ ምንድነው ከቅርብ ጊዜ ወዲህ ያው በምለቃቸው ቪዲዮዎች ላይ የተለያዩ መልካምም መጥፎም የሆኑ ኮሜንቶችን እየተመለከትኩኝ ነው። ዛሬ ግን መልስ መስጠት የፈለግኩት ስለኔ መልካምና ቅን ልብ ላላችሁ ለምትወዱኝና ለምታከብሩኝ የቲክታክ የሶሻል ሚዲያ ቤተሰቦቼ ነው ዛሬ ለእናንተ ለመመለስ በፊት ለፊታችሁ የመጣሁትኝ። እሱም ምንድን ነው? በመጀመሪያ ከኔ ሳይሆን ከእግዚአብሔር ነው ሁሉ ነገር እና እግዚአብሔር ክብሩን ይውሰድ። እግዚአብሔር ይመስገን። ዛሬ እንደምታዩኝ በዚህ ሰውነት ላይ ያመጣሁት የሰውነት መቀነስ እግዚአብሔር ያደረገልኝ ነው። ምክንያቱም ምፈልገው የነበረው ነው እና ፈልጌ ነው የከሳሁት፣ ፈቅጄም ነው የከሳሁት፣ አምኜበትም የከሳሁት። ምንም አይነት የጤና እክል ሳይኖርብኝ በስፖርት እና በምግብ ነው ዛሬ የምፈልገው ኪሎ ላይ ደረስኩትና እግዚአብሔር ይመስገን። አንዳንድ ሰዎች ኮሜንት ላይ እንደሚሰጡት ቀላል ነገር አይደለም፣ ብዙ ልፋት ይፈልጋል።
በዛ ቻሌንጆች ውስጥ አልፌ ነው ዛሬ የምፈልገው ደረጃ ላይ የደረስኩትና ለዚህ ደግሞ እግዚአብሔር ይመስገን። ብዙ ሰዎች ምናልባት እኔን ለማሸማቀቅ፣ አንገት ለማስደፋት አላስፈላጊ የሆኑ ኮሜንቶችን ሲሰጡኝ ቆይተዋል። የሚገርማችሁ ነገር እኔ በእንደዚህ አይነት ነገር የምሸማቀቅና አንገት የምደፋ ሰው አይደለሁኝም። እግዚአብሔር ይመስገን። እኔ ብዙ ያሳለፍኩኝ ብዙ ፈተናዎችን ያየሁኝ ለፈተናዎች እጅ የማልሰጥ ሰው ነኝ እና ብዙም ቦታ አልሰጠውም ለዛ ነገር። እግዚአብሔር ይመስገን። አይቼ ብሎክ አርጌ ነው የምወጣው። ምክንያቱም በእኔ ቤት በእኔ ቦታ ነው መተው ኮሜንት ሴክሽን ላይ የሚጽፉት አይደለ? አላስፈላጊው ነገሮችን ካየሁኝ ወዲያው ብሎክ ነው ማረገው። ሌላ ትርፍ ንግግርም አልነጋገርም፣ አላስተናግድም። ምክንያቱም የአእምሮዬን ሰላም መጠበቅ ስለምፈልግ መጽሐፍ ቅዱስም ከምትሰሙትና ከምታዩት ተጠበቁ ስለሚል ማለት ነው። እና ውድ ቤተሰቦቼ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምንም አይነት በሽታም አልያዘኝም። የሟርተኞችም ሀሳብ አልተሳካላችሁም እና ሟርት በእኔ ላይ አይሰራም ለማለት ነው። እና ምንም እኔ እንደዚህ ነገሮች አያስጨንቁኝም። እና ልላችሁ የምፈልገው በመጨረሻ ምንድን ነው ከኔ ይልቅ በእኔ ውስጥ ያለውን ኢየሱስን ብትመለከቱ። ምክንያቱም የመዳን ቀን ዛሬ ብቻ ስለሆነ እና እኔ ላይ እንከን ለማውጣት እንዲህ እያላችሁ ከምትሯሯጡ የማይሆኑ ነገሮችን ከምታረጉ ከምታስቡ ክፉ ሀሳቦችን እያስተናገዳችሁ ከምትኖሩ መልካም የሆነውን ውድ የሆነውን ትልቁን ስጦታ እግዚአብሔር ጌታን ኢየሱስ ክርስቶስን የግል አዳኝ አድርጋችሁ ብትቀበሉ መልካም ነው ብዬ አስባለሁ። በመጨረሻ ነው ላስተላልፍላችሁ የምፈልገውና በጣም ወዳችኋለሁኝ። ተባረኩ። አመሰግናለሁ። ጌታ ሁልጊዜ ደግሞ ከኔ ጋር ነው። እንግዲህ ውድ የይሁ ሚዲያ ቤተሰቦች እንደሰማችሁት ነው አርቲስቷ ላይ ያልተገባ ስድብን፣ አጸያፊ ተግባርን ሲፈጽሙ ብዙ ጊዜ ቆይተዋል። እንግዲህ በዛሬው ዕለት ምላሽ ሰጥታለች። እሷም እንደተናገረችውና እንደሰማችሁት ሟርተኞች እኔ ላይ ስልጣን የላቸውም፣ ሟርት በእኔ ላይ አይሰራም፣ እኔ አብሮኝ ጌታ አለ፣ እኔ ጌታ ነኝ እያለች እንግዲህ ስትናገር ሰምተናል። በእውነት ይሄ እጅግ ደስ የሚል መልእክት ነው። ሟርት በእኛ ላይ አይሰራም፣ ሟርት በአርቲስት ሰገን ላይም አይሰራም። እንግዲህ በዛሬ ፕሮግራማችን ይህንን የአርቲስቷን መልእክት ለእናንተ አቀረብን። በፕሮግራማችን ላይ ያላችሁ ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን መንፈሳዊ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰቡን እያለን በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።